ስልጣን ተዋረድ ዓለምን በሚመራው ህገ መንግስትና በዚሁ መሰረት በሚወጣው ህግ ይወሰናል። 22 በመላው ዓለም የሚፈሰው መንፈሳዊ አመራርና አገዛዝ ስርዓትና ፍሰት እንዴት ይሆናል? ለንጽጽር መዝሙር 67 ከቁጥር 11 እስከ 35 ያለውን ያንብቡ። ይህ በግልጽ እንደተነገረው ዓለምን የሚመራው የሚያስተዳድረው የሚገዛው አንድ ንጉሠ ነገሥት ሲሆን በየክልሉ የሚወጡ መሪዎችም ንጉስ ይሆናሉ። ከነሱ በታች በየሀገሮቹ የሚመደቡ መሪዎች ይኖራሉ። ፕሬዝዳንት፣ ጠቅላይ ሚኒስትር፣ ሚኒስትር ወዘተ እንደማለት ነው። ይህንን አወቃቀር ተከትሎ ከንጉሠ ነገሥቱ በሁሉም ጉዳይ የማይለዩ በመንፈሳዊ ስርዓት ዓለምን የሚመሩ መንፈሳዊ አባት ይኖራሉ። በንጉሠ ነገሥቱና በመንፈሳዊ አባቱ በእነሱም ዙሪያ ባሉ መንፈሳዊና ስጋዊ አማካሪዎች በሚደረግ ምክክር በልዑል ፈቃድ ጸንቶ በየክልሉ መንፈሳዊ አባቶች ይሾማሉ። በየሀገሩም እንዲሁ መንፈሳዊ አባቶች ይሾማሉ። የማዕረጋቸው ስያሜ በመንፈሳዊ መሪ አባቴ በሚመራው የሲኖዶስ ውሳኔ ይወሰናል። ማንኛውም ስጋዊ ስራ መንፈሳዊ ስራ በማይጥስ በማያፈርስ መልኩ ይመራል። ይህንን ለማድረግ በሁሉም ጉዳይ መንፈሳዊ አገልግሎት ሰጪ ኃላፊዎች በውሳኔ ውስጥ ይገባሉ። ያልተስማሙበት ጉዳይ እስከ ጫፍ ድረስ ታይቶ ይወሰናል እንጂ ተቃውሟቸውን በመጣል የሚደረግ ውሳኔ አይኖርም። ቢደረግም በሕግ አግባብ ቅጣት የሚያስከትል ሲሆን ፈጣን እርምት ይወሰድበታል። በፍትህ አሰራርም ከመንፈሳዊ አካሄድ ጋር ተጣጥሞ ይዋቀራል። ይህን የልዑል ትእዛዝ ለማስፈጸም ተገደውም ሆነ ፈቅደው የሚመጡ ማናቸውም ግለሰብ፣ ቡድኖች፣ መንግስታቶች፣ የእምነት ተቋሞች ወዴት መምጣት አለባቸው? ዝርዝር መመሪያ ከየት ያገኛሉ? እንዴት የግንኙነት መስመር መፍጠር ይችላሉ? ሀ ማናቸውም የሰው ዘር ተገዶም ሆነ ፈቅዶ የሚመጣው ወደ ኢትዮጵያ ብቻ ነው። እዚህ ለመምጣት ሲገደድ ወይም ፈቅዶ ሲወስን ወዲህ የሚያመጣውን መረጃ ማግኘት መሰናዶ ማድረግ ይገባዋል። ለአጭር ቆይታ የሚረዳውን ነገር መያዝ ይገባዋል። መረጃ ከኢትዮጵያ ኤምባሲ፣ በውጭ ካሉ ኢትዮጵያውያንና ከራሱ አስተዳደር መጠየቅ ይችላል። ይህንን የልዑል ትእዛዝ የመጡት የእግዚአብሔር አገልጋዮች ወደፊት በተከታታይ በሚገለጹ ጽሑፎች አድራሻዎችን፣ ስልኮችን፣ ፋክሶችን፣ ኢንተርኔቶችን እንዲዘጋጁ በማድረግ ለመላው ዓለም እንዲገለጽ ያደርጋሉ። ከዚህ ከመጡ በኋላ ጊዜ ሳይጠፋ የሚያስፈልገው መረጃ ያገኛሉ። ሊያደርጉ የሚገባውትን ሁሉ መመሪያ ያገኛሉ። ለአፈጻጸም ውሳኔው እንቅፋት የሚሆኑ የሚወስድባቸው ተግሳጽና እርምጃ። በዚህ እንቅፋት ስራ የሚሰማሩ ማናቸውም ሰው፣ ቡድን፣ ድርጅት፣ የእምነት ተቋም፣ መንግስት፣ በመንግስት ስራ የተደራጀ ወታደራዊና የጸጥታ የምክር ቤት አባሎች፣ ባለሀብቶች፣ ሁሉም የዚህ እንቅፋት ስራ ሀሳቢና ፍጻሜ ሁሉ እንደ ወንጀላቸው ክብደትና ቅለት እርምጃ ይወሰድባቸዋል። ምን እርምጃ ይወሰዳል? በመጀመሪያ የዚህ የጥፋት ሰዎች በልዑል ሰራዊቶች ተለይተዋል። ቅጣቱ ሲጀምር እነሱን የሚዘላ አይደለም። ስለዚህ የተቀጡ ተገደው ይፈጽማሉ። ፈቅደው የሚፈጽሙት የታዘዙትን ለመፈጸም በልባቸውን በግልጽም አቋም በመያዛቸው በዚህ ርዕስ አይታሰቡም። ለንጽጽር የዳዊት መዝሙር 124 125 ቁጥር 1ን ይመልከቱ። ለእምቢተኛ የሚላከው የሚበላቸው እሳት ነው። እየላጨ እየቆላ ሞትን እንዲፈልጉት የሚያደርግ በመሆኑ እንኳን የሚፈጸምባቸው የሚመለከተውንም እጅግ የሚያስደነግጥ ነው። ለአፈጻጸሙ የመታዘዝ ግዴታ ሁሉም የሰው ዘር እንደ መልእክቶቹ አግባብ መታዘዝ አለበት። የዚህ ዘር ነኝ፣ የዚህ እምነት ተከታይ ነኝ፣ መሪ ነኝ፣ ክብር አለኝ፣ ሀብት አለኝ፣ እኒህ ሁሉ የተረፈ ሰው ሊያስባቸው የሚገቡ አይደሉምና ይጠንቀቁ። ከሌላው ከምድሪቱ በቁጣ ከተወገደው ወገኑ እሱ የተለየ አይደለምና የሚለየው ለምህረት በመታሰቡ ብቻ ነው። ቀደም በ7/03/1998 ዓ.ም የተገለጸውን መልእክት ቀጥሎም በ27/09/2000 ዓ.ም የተገለጸውን መልእክት አንብቦ ተረድቶ መገንዘብ ያስፈልጋል። የአሁኑ መንግስታችን በእግዚአብሔር ፊት ምን ይመስላል? በግልጽ የሚታወቅ ነው። አፋቸውን ሞልተው በመገናኛ ብዙሃን እግዚአብሔር መኖሩን የማያምኑ መሆኑን የተናገሩ ናቸው። የእምነትን ሀገር የማያምን የሚመራበት ዘመን ማለት ነው።
ስለ ውስጥ ሕይወታቸው ብዙ ቢታወቅም ነገ እግዚአብሔር ስለሚገልጠው መናገር አያስፈልግም። እንግዲህ መሪዎቻችን ልታውቁ ይገባል። ያላችሁት በኢትዮጵያ፣ እዚህ የገዛችሁ ያላችሁት በኢትዮጵያ ያለውን ሕዝብ ነው። ይህ ሕዝብ ደግሞ አናውቀውም በምትሉት በእግዚአብሔር የሚገዛ የተወደደ የተመረጠ ሕዝብ ነው። የመረጣትን ያጸደቃትን እምነት ተዋህዶን ለብዙ ሺህ ዘመን ሕይወቴ ብሎ ተሸክሞ የመጣ ሕዝብ ነው። ለማታውቁት እግዚአብሔር ማንነቱን በቤቱ የቅናት ቁጣ ሊያሳውቃችሁ የወሰነ ነው። ልትዘጋጁበት ይገባል። አመሯ ጠመንጃና ታንክ ይመጣል ብላችሁ አትገሰው። ያ የለም። ከጠመንጃውም ሁሉ የሚከፋው ሁሉን ከንቱ የሚያደርገው እግዚአብሔር እሳት እዚያው አጠገባችሁ አለ። ስለሆነም ይህ የአፈጻጸም ውሳኔ ለሕዝብ መበተን ሲጀምር ለእግዚአብሔር የብርሃን ተዋጊ መላእክቶች የልዑል እግዚአብሔር ትእዛዝ ፈጻሚዎች አብሮ ይደርሳል። ስለሆነም እግዚአብሔር ማንነቱን ካሳወቃችሁ በኋላ እንነጋገራለን ማለት ነው። እስከዚያው በማናቸውም ጉዳይ አንዴ አይደለም 10 መላልሳችሁ አስቡና ተጓዙ። ሁሉም ድርጊታችሁ ኃላፊነትን ያስከትላልና። ቀደም ባሉት መልእክቶች መተላለፍ ጉዳይ ላይ ማንንም ባለመቃወማችሁ በዚህ መልካም ተግባር ነው እላለሁ። እስካሁንም እድሉን ያልነፈጋችሁ በዚህ ነው። ለሕዝብ ለመግለጽ ግድ ነውና ስትገደዱ ሳትቆዩ መግለጽ ትችላላችሁ። የኔን ማንነት ግን ከኔ ፈቃድ ሳታገኙ በራሳችሁ መግለጽ አትችሉ። የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ጉዳይ ላይ እጃችሁን ከማስገባት ተቆጠቡ። ለንጽጽር የዳዊት መዝሙር 115ን በሙሉ ይመልከቱ። አነሰም ተለቀም ማንኛውም ሀገር ያሉ መሪዎች ከሰበሰቡት መሳሪያ ጋር ሕዝብን ከሚነዱበት የጸጥታ ኃይል ጋር ይጠረጋሉ፣ መደበቂያም ያጣሉ። ከላይ የተዘረዘሩትን እርምጃዎች በሙሉ የሰው ዘር ከተፈጠረ ጀምሮ ያላቸው በቅንብር የሚያጠቁ ምንም ረፍት የማይሰጡ እንኳን ለሌላው ለራስ መከላከል የማይቻሉ ተደብቆ ሸሽቶ መሽጎ የማይመለጡ ናቸው። ከላይ የተጠቀሱት አጥፊዎች በምህረት የተሰበሰቡትን በልዑል የተለዩትን ምልክት የተደረገባቸውን የድንግል ልጆች የከበሩ የቅዱሳን መላእክት ልጆች ወዳጆች አይነኩም፣ ወደ እነሱም አይደርሱም። በእግዚአብሔር የተወደዱ የምሕረት ወገኖች ፈቅደው በታዛቸው በግቢያቸው ያስጠለሉት ይድናል። በጉልበቱ በኃይሉ ሊጠለል የፈለገ ደግሞ ከታዘዘለት የሚከፋውን አደጋ ይቀበላል። ይህ ሁሉ ይደረጋል፣ ይፈጸማል። አንዱም አይወድቅም፣ አንዱም አይቀርም። አንድ ማስታወሻ ብነግራችሁ መልካም ነው። ስለ ሰው ልጅ ጥፋትና ክፋት ከልዑል ፊት የተደረገ ሰፊ ረጅም ክርክር፣ ፍርድ፣ ምሕረትና ውሳኔ እንዲሁም ድንገት የተከናወነ አይደለም። የአምላካችንን የትዕግስት ርቀት ያሳየ፣ የእናታችንን ጽናት ያስመሰከረ፣ የወዳጆቻችንን የከበሩ መላእክት ለሰው ያላቸውን ፍቅር፣ ወዳጅነት ያረጋገጠ ነው። በዓመተ ዓለም ሰው በኖረው ኑሮ ሁሌ እያጠፋ እየተቀጣ መጥቷል። የኖህ ዘመንን ማሰብ የሶዶምን ቅጣት ማሰብ በቂ ነው። ከዚያም በላይ የተመረጡ ሕዝቦች እስራኤላውያን ለእኛ ትምህርት ሆነው መጥተዋል። ሲያምፁ፣ ሲቀጡ፣ ሲጸጸቱ፣ ሲማሩ በእነሱኛ የፈጣሪን ትዕግስት፣ ርኅራኄ፣ ቁጣ አይተናል። እንደ ቃሉ ጌታ ዋጋን ሲከፍል መጣ፣ ተፈጸመ። ለሰው ጸንቶ የቆመ የምሕረትና የዘላለምን ሕይወት እንዲወርስ የቆመ በደምና በሥጋ የታተመ ፈቃዱን አጸና። ዛሬ 2000 ዘመን ሲያልፍ በዚህ ምሕረት ቃል ኪዳን ሰው እንዲጠቀም እንደተዘረጋም አለ። የሰው ልጅ ግን ከዕለት ወደ ዕለት ወንጀሉ ኃጢአቱ እየከፋ መጣ። የንጹሐን ደም ሁሉ መፍሰስ ጀመረ። ኃጢአት ነገሰ። በፈጣሪ ፈንታ የፍጡሩ ዲያብሎስ አምላክ ሆነ። የፈጣሪ ሕግ ተሻረ። የዲያብሎስ ሕግ ተግባራዊ ሆነ። ይህ ሁሉ ልዑል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሃዱ አምላክ በዙፋኑ እየተቀመጠ ዳኝነት ሲሰጥ ቆየ። ለግንዛቤ መጽሐፍ አስቴርን በሙሉ ያንብቡ። የዳዊት መዝሙር 105፣ 106 ከ13 እስከ 40 ያለውንም አንብቡ። በዳኝነቱ በችሎቱ ሁሉ ድንግል ለሰው መማለዷን እንባ ማፍሰሷን ታከናውን ነበር። ቅዱሳን የከበሩ ዋነኞች መላእክትም ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል፣ ራጉኤል፣ ሳቁኤል ሁሉ ለሰው ጥፋት በጥብቅና በአማላጅነት ቆመው ጌታ መሐሪ ነውና ፊታቸውን እየተቀበለ ኖሯል። በትንሽ አባታዊ ቅጣት ሲያልፍ ኖረ። ሰው እንዲጸጸት ንስሐ እንዲገባ ሁሌም ፈቃዱ ስለሆነ 2000 ዘመን ታገሰ።
አንድም ቀን የእናታችንን የወዳጆቻቸውን ጥብቅናና መማለድ በችሎታው አላጠፈም። ሁሌም እያመመው ትዕግስቱን እየፈተነው ኖሯል፣ ታግሷል። ግን ዛሬ እንኳን ጌታ ጠበቆቻችን ሊከራከሩ፣ ሊማልዱ፣ ሊለምኑ አፈሩ። ሰው ፈጽሞ ጠፋ። በልዑል ፊት የሚቀርብ ቁራጭም መልካም አጣ። አብርሃም ከጌታ ሲሟገት 50 ጻድቅ ቢኖር 45 ቢኖር 30 ቢኖር 10 ቢኖር 5 ቢኖር እያለ ምህረት ለሶዶም ሊያመጣ ተሟገተ። በዚህ ሁሉ ቁጥር እሺ አለ ጌታ። አንድ ሰው ብቻ ነበርና አብርሃም ምንም ባለመኖሩ ደነገጠ፣ አፉን ያዘ። ይህም ሆኖ ኖህ በደረቅ ስፍራ መርከብ ሲሰራ ሲያፌዙበት የሚሰማው አጣ። የልዑል ቁጣ ነዳ ነበርና ከመርከቡ ኖህን ካስገባ በታዛው የሚጠለሉትን ከሰበሰበ በኋላ ከውጭ ዘጋው። ኖህን ዝጋ አላለም፣ ራሱ ዘጋው። ዛሬም እንግዲህ ሁሉ የድንግል ክርክር፣ ልመና፣ የቅዱሳን የከበሩ መላእክት ልመና፣ የቅዱሳን ልመና ሁሉም ሲፈጸም ሲፈቀድ ኖረና ዛሬ ለምህረት የሚያበቃ ቁራጭ ተግባር ሲጠፋ ሁሉም አፉን ቀደደ። አበቃ። የሰው ልጅ ስማ። የልዑል ልጆች በእምነት ድንኳናቸው ገቡ፣ ከውጭም ልዑል ዘጋው። ያንተም ጉዳይ ተደመደመ፣ ተዘጋ። እጅግ አዝናለሁ ይህን ስል። ይህን መርዶ ስናገርህ እጅግ ይዘገንነኛል። ምን ይደረግ? አበቃ፣ ተዘጋ። በአብርሃም እቅፍ እንዳለው አልዓዛርና እንደ ባለጸጋው ሁላችንም ተለያየ። ቸሩ ፈጣሪ ስለ ቅን ፍርዱ ይመስገን ይክበር። ልዑል ኃያል መካር ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሃዱ አምላክ የተመሰገነ ይሁን። ፍርዱን እንደ ፀሐይ ብርሃን የሚያወጣ ጌታ ለዘላለም ስሙ ይባረክ፣ አሜን። 23 የመጨረሻው ማሰሪያ ቃልና ትእዛዝ። የማናቸውም ሀገሮች፣ ህዝቦች፣ የህዝብ መሪዎች፣ በመላው ዓለም ተበትናችሁ ያላችሁ የሰው ልጆች በሙሉ በየትኛውም አኗኗር ደረጃ ላይ ሁኑ፣ ይህ ቃል ሁላችሁም ከታመነው የልዑል ባሪያና ታዛዥ ይወጣ በልዑል ፈቃድ የጸና ነውና አድምጡ። ዓለም እነ ጳውሎስን እብዶች ብላለች። ዓለም በልዑል ስም የመጡትን እነማንን ተቀበለች? ተሳለቀች፣ አሰረች፣ ገደለች፣ አሳደደች እንጂ። ዓለም ለእግዚአብሔር ባለ አእምሮ የሆነን ሰው ለእናንተ እብድ ነው ትላለች። ስለዚህም ሰምታም አታውቅም። በመሆኑም ብትሰማ ስማ፣ ባትሰማ አትስማ። እንዳላችሁት የእብድ ቃል ስለሆነ አንብባችሁ ሳቁበት፣ ተሳለቁበት። ይመሽ ነጋ አይምሰልህ። በሳቅ በፌዝ የፈጀከውን ጊዜ በሺህ እጥፍ አብዛኛውና ያ ጊዜ ያንተ የሞት መለመኛ ይሆናል። የሰው ዘር ስማ፣ እኔ የነገርኩን ከራሴ አላመነጨሁም ከፈጣሪ የተነገረኝን እንጂ። ስለሆነም ከ7/3/1998 ዓመተ ምህረት እስከ 19/7/2001 ድረስ ተነግሮ አድምጠህ ንቀህ ትተኸዋል። ዛሬ ይህንን የውሳኔ አፈጻጸም ስትሰማ አሁንም እንደለመድከው ያው ይመስልሃል፣ ንቀህ እንደምትኖር። ያ አበቃ። የውሳኔ አፈጻጸም ከወጣና ከተፈለገው አቅጣጫ መሄድ ከጀመረ ከመጀመሪያው መድረሻው ቀን ጀምሮ ዓለም የጠረጋውን ምንነት በሁሉም የዓለም ገጽታ በሁሉም የሰው ዘር ኑሮ ዙሪያ ታያለች። ከዚያች ዕለት ጀምሮ በቁጥር 1 በቁጥር 2 የተጠቀሱት የቅጣት አይነቶች ይፈሳሉ። ማቆሚያ የላቸውም። የትኛውም ብልሃት ዘዴ አያቆማቸውም። እንዲያውም የሰው ልጅ ትዕቢቱን ካጸና እጅግ ታይቶ የማይታወቅ ጥፋት በዓለም ሁሉ ይሆናል። በዚህ ሰዓት በዓለም ሁሉ ያሉ የሀገር መሪዎች፣ ዓለም አቀፍ ድርጅቶች ከነሹሞቻቸው ከነአገልጋዮቻቸው ግንባር ቀደም ተጠራጊ ይሆናሉ። ሲነገራቸው አልሰሙም፣ ለወገናቸውም አላሰሙምና። እንግዲህ የሰው ልጅ ይህንን ስነግርህ በተለይ ምንም በማያውቁት ሕፃናት ጉዳት ልቤ ቢከፋም ያንተ ያውቀው የክፋት ውጤት የጎዳቸው በመሆኑ ለአንተ ላላጋጩ ሲያንስህ ነው። ሕፃናት ቢሄዱም ወደ ጌታ አቅፍ ነው፣ የሰሩት ወንጀል የለምና። 24 በመጨረሻም ማንኛውም የአዳም ዘር በሙሉ አድምጥ። መልእክት 1ን በ7/3/1998 ዓመተ ምህረት የወጣውን መልእክት 2ን በ27/9/2000 ዓመተ ምህረት የወጣውን በሙሉ እናም ይህንን የአፈጻጸም ውሳኔ መልእክት በሚገባ አንባችኋል ብዬ አምናለሁ። ሁሉም እንደተረዳው መጠን አይቶታል። የናቀውንም ንቋል፣ የደነገጠውም ደንግጧል፣ የሳቀውም ስቋል። ብቻ እንደመሰለው እንደተመሰረተበት አይቶታል።
ፈጽሞም ባያየው ንቆታል። አሁንም ባበቃውና ባለቀው ሰዓትም ቢሆን ሁሉንም መልእክቶች ከአንድ 2 3 ያሉትን በአንድ ማስታወሻ አከል መጽሔት ቀርቦልሃልና አንብበው። ካልፈለግህም ምርጫህ ነው፣ አታንብበው። ከድንበር የምትዘለውም ተሳደብ፣ አፊዝ። እሳት ላይ ቆመህ ነውና ይህንን የምታደርገው። ለጠፊው አዝናለሁ። የዳዊት መዝሙር 82-83 ለንጽጽር ይነበብ። ዛሬ በዓለም ምን እየሆነ ነው? የቀደሙት መልእክቶችስ ምን መልእክት እያሳዩ ነው? ምን ምልክት እያሳዩ ነው? ታዩ ዘንድ በእነሱ ተመስርተው እየተከናወኑ ያሉትን በግልጽ የሚታዩትን እንደ ምሳሌ እንኳንልኝ። የዓለም ኢኮኖሚ በቀውስ ውስጥ መውደቅ በመልእክት 2 እንደተጠቀሰው ሪሴሽን እጅግ መግፋቱ፣ የበጀት ጉድለት እየጨመረ መምጣቱ፣ ስራ ፈት መጨመሩ፣ የተፈጥሮ አደጋ እጅግ መበርከቱ፣ የምግብ እጥረት ማየሉ፣ የሙቀት መጠን መጨመሩ፣ የበረዶ ግግር በአውሮፓ እጅግ መፋቱ፣ በአውስትራሊያ ጎርፍና እሳት በአንድ ሲዘምቱ የገንዘብ ቀውስ መቀጠሉ፣ የትላንት ፉከራ ዛሬ ባዶ መሆኑ፣ እነዚህ ሁሉ የምጥ ጅማሮ ናቸው። በዘመናችን አዋቂዎችና እንደኛው ሀገር ተፈላሳፊዎች ችግሮች ሁሉ በመፍትሄ የሚፈቱ ናቸው። በእቅድ በዘዴ ማስተካከል፣ የመከላከል እርምጃ በመውሰድ የሚፈቱ ናቸው ባይ ናቸው። አይ የዘመኑ መሪዎች፣ ስልጣን ላይ መውጣት ከማንም በላይ አዋቂ ያደረጋችሁ የዘመናችን አዋቂና መሪዎች ጠመንጃ ያጎለበታቸው እንዳሻቸው እንዲናገሩ ያደረጋቸው ናቸው። በራሳቸውም በህዝባቸውም የነገ ህይወት ላይ የሚፈርዱም ናቸው። ከዚህ አፈጻጸም መልእክት መውጣት በኋላ ምን ይከሰታል? በመልእክቶቹ ያልደነገጣችሁ ይህንን ደግሞ ተቀበሉ። 25 የተፈጥሮ ኃይሎች የተለያየ ስያሜ ያላቸው ማዕበሎች ባልታየ መጠን ይመጣሉ፣ ይጠርጋሉ። የከበደ ማግኒቲዩድ ያላቸው የመሬት መንቀጥቀጦች ካልጨረሱ አይመለሱም እና በተከታታይ ይከሰታሉ። ከባድ እሳተ ገሞራዎች ታይተው በማይታወቅ ጉልበታቸው ይወጣሉ፣ ሳይጨርሱም አይቆሙም። ታይተው የማይታወቁ ጎርፎች የማያቋርጡ ጠርገው እስከሚጨርሱ የማይቆሙ ይመጣሉ። እጅግ የከፋ የበረዶ ክምርና የጉም አፈና የማያቋርጥ ለረጅም ጊዜም የሚቆይ ይመጣል። ያልታየ ነፋስ የቀላቀለ የዝናብ መጠንና አጣጣል ቶሎም የማያቋርጥ ይጥላል፣ ይጠርጋል። እጅግ በጣም ፈጣን የሆነ የጫካ እሳቶች፣ የከተማ እሳቶች ቶሎም የማይጠፉ ይመጣሉ። እሳቶች የታዘዙትን ሳያጠናቅቁ የማይቆሙ ይሆናሉ። ታይተውም ተሰምቶም የማይታወቁ ኃይለኛ ነፋሶች ብርቱ ቋጥኝን የሚፈነቅል ኃይል ያላቸው በቶሎ የማይቆም ከተማውንም ገጠሩንም ይጠርጋሉ። የከፋ የአውሬዎች ጥቃት በመላው ዓለም ይዘወተራል። ትንቢተ ሕዝቅኤል ምዕራፍ 26 ከ8 እስከ 21 ንጽጽር ይመልከቱ። በፍጹም የማያስኬዱ የባህር የውቅያኖስ ማዕበሎች የታዘዙትን ስለሚፈጽሙ የማያቋርጡ፣ በአጠቃላይ እነዚህ የተፈጥሮ ኃይሎች እጅ በእጅ ሆነው በአንድነት ባልታየ ኃይላቸው ፍጹም የሚያጠፉ ናቸው። በሙሉ ጉልበታቸውም ይዘምታሉ። 26 የኢኮኖሚ ቀውስ። የኢኮኖሚ መጨማደድ እጅግ ይከፋል። የኢኮኖሚ ቀውስ እጅግ ይከፋል። የገንዘብ ካሁንም እጅግ ይከብዳል። ያልታየ ያልተሰማ የበጀት ጉድለት፣ ያልታየ ያልተሰማ ሪሴሽን፣ የመላክና የማስገባት ውድቀት ይመለከታል። እጅግም አስቸጋሪ ይሆናል። የምግብ ችግር እጅግ ይከፋል። ረሃብ ያላያቸው ይራባሉ። ሰጪ የነበሩ ፍጹም ያጣሉ። አጥተውም ይለምናሉ። ብርቱ በሽታዎች ይነግሳሉ። እጅግ ብዙ ጥፋት ያደርሳሉ። ብርቱ ባክቴሪያዎች፣ ቫይረሶች ታላቅ ተከታታይ ጥፋት ያደርሳሉ። የታዘዙትን ሳይፈጽሙ አይቆሙም። 27 በሩሃ የፖለቲካ ቀውስ። ሁሉም ይደጉም አይደጉም፣ ይጡም አይጡም፣ ያላቸውም የሌላቸውም ሀገሮች እርስ በርሳቸው የሀሳብ፣ የፖሊሲ፣ የድርጊት፣ የእቅድ አለመስማማት ያነሳሳሉ። በብርቱም ይጋጫሉ። ማናቸውም ዓለም አቀፍ ድርጅቶች እንደ ኢዩ፣ ኤዩ፣ ዩኤን፣ ሲያቶ፣ ላቲን ዩኒቲ፣ አረብ ሊግ ሁሉም በግጭት ይሞላሉ። ማንም ከማንም መስማማት ያቅተዋል። ድርጅቶችም የመፈራረስ የመዳከም ዕጣ ይገጥማቸዋል፣ ይበተናሉ። ማናቸውም እቅዶች፣ ስምምነቶች ይፈርሳሉ። በተለይ ትልልቅ ነን የሚሉ ሀገሮች ግጭት እጅግ ይከፋል። ሀያል የሚባሉ ሀገሮች እጅግ በከባድ ቀውስ ይቀጣሉ። ዳግምም
አንሰራሩ በዚያው ያከትማሉ። ጦርነት ይነግሳል፣ የህዝብ ለህዝብ ፍጅት ይከፋል፣ የሃይማኖት ግጭት እጅግ ይከብዳል፣ ብዙም ያጠፋል። መሪዎች ይጮሃሉ፣ የሚሰማቸውም ያጣሉ። ያደራጁት የጸጥታና የጦር ኃይል አይታዘዝም። የመዳከም የመበተን ምጣ ይገጥማቸዋል። ህዝቦች ማንኛውም የመንግስት ኃይል አይታዘዙም፣ አይፈሩምም። ህግ የተባለ ሁሉ የሚያከብረው ያጣል። ሰላም ስሙ እንጂ ምግባሩና ምልክቱ ፈጽሞ ይጠፋል። ለንጽጽር መዝሙር ዳዊት 78-79 ቁጥር 6ን ይመልከቱ። ከላይ ያሉ አደጋዎች በሙሉ ይከናወናሉ። ሰው በሙሉ በመልእክቱ እንደተጠቀሰው መገዛት አለበት። እጅግ ለኢትዮጵያና ለብርሃናዊ ዙፋናዊ መንግስት እምነቱን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስጠት አለበት። ከዚህ ውጪ የሚመጣ መፍትሄ የለም። አደጋዎች፣ ጥፋቶች ሁሉ በነጠላ በስፋት የሚያልፉት እጁን ለሰጠው ብቻ ነው። 28 ማህበራዊ ቀውስ፣ ስራ ፈትነት ታይቶም ተሰምቶም በማይታወቅ ሁኔታ በመላው ዓለም ይሰፍናል። ማናቸውም ማህበራዊ አገልግሎቶች በየትኛውም ዓለም ይወድቃሉ። የማህበረሰብ ግጭቶች፣ የዘር ግጭቶች በየትኛውም የዓለም ክፍል ይሰፍናሉ። የእምነቶች ግጭቶች ይከፋሉ። የጤና አጠባበቅ ስርዓት ይጠፋል። ትራንስፖርት ፍጹም ይበላሻል። በየትኛውም ዓለም መኪና፣ ባቡር፣ አውሮፕላን፣ መርከብ ሁሉም ለመገልገል ያስቸግራል። አደጋቸውም የበዛ ይሆናል። ለምህረት ያልታደሉትን ለማጥፋት ሞት ሁሉንም መገልገያዎች ወደ መግደያነት ይለውጣቸዋል። በየዕለቱም የምንገለገልባቸው ሁሉ ለኛ ማጥቃ ይሆናሉ። ኤሌክትሪክ፣ መገናኛ፣ ግድብ ሁሉም ይወድቃሉ። 29 ወታደራዊ መገልገያዎች ማናቸውም ለጸጥታና ለድንበር ተብሎ የተሰሩ ወታደራዊ መሳሪያዎች በሙሉ ከንቱ ይሆናሉ። የያዛቸውንም ይዘው ይጠፋሉ። ለዚሁ ተብሎ ያከማቿቸውም የሚገለገሉባቸውም ሁሉም አብረው ይጠፋሉ። ሁሉም ኃያላን ተብዮች የሰበሰቡት መሳሪያዎች በሙሉ ጌቶቻቸውን ስለሚበሉ በታላቅ ድንጋጤ ይዋጣሉ። ሁሉም የጦር አዛዥ፣ የኒውክሌር፣ ኬሚካል፣ ባዮሎጂካል፣ ኒውትሮን የታጠቀ ሳተላይቶች ሁሉም ጌቶቻቸውን ይዘው ይጠፋሉ። ለንጽጽር መጽሐፈ ሳሙኤል ካልዕ 22:8-16 ይመልከቱ። ዛሬ የምታዩት የጥፋት ምልክት እጅግ በከበደ መጠንና ኃይል ሊጠርጋችሁ ወጥቷል። በተለይ እናንተ የፖለቲካው መሪዎች፣ ህግ አውጪ፣ ህግ ወሳኞች፣ የጸጥታ መዋቅሮች፣ ቢሮክራቶች፣ ተቋሚም ደጋፊም ፓርቲዎች፣ ወታደሮች፣ ከነአዛዦች፣ ዳኞች፣ አሳሪ ፈቺዎች የመጀመሪያ የጥፋቱ ሰለባዎች ትሆናላችሁ። ምንም አይነት የስትንፋስ ጊዜ አይሰጣችሁም። ለማንኛውም ወንጀሎችና ኃጢአቶች ተጠያቂ ናችሁና በሂደት የሚበላችሁን ስታዩትና በውስጡ ስትገቡ ልታስታውሱት የሚገባው ይህ ነው። ትዳኛላችሁ፣ ትቀጣላችሁ፣ ትታሰራላችሁ። ይህም የሚሆነው እንደተሸከማችሁት የኃላፊነት ድርሻ መጠን ነው። በእናንተ ኃላፊነት ስር ያለውም እንደ ድርሻው መጠን ቅን ፍርዱን ያየዋል። ማናቸውም የፍርድ ሂደቶች ከዚሁ በኢትዮጵያ ይከናወናሉ። በፈቃዳችሁ ሕዝብ የሚሰየመው ችሎት መቅረብ አለባችሁ። ይኸውም ቅን ፍርድን በአባታዊ ቅጣትና ምህረትን ለማግኘት ነው፣ ወይም አለመምጣትና አለመቅረብ ነው። ስለሆነም በዚያው ሆኖ በራሳችሁ ላይ፣ በሕዝባችሁ ላይ፣ በአገራችሁ ላይ የሚፈጸመው መቀበል ነው። በመከናወን ላይ ያሉት የጥፋቶች ምልክቶች እና መጪው እጅግ ብርቱ ጥፋት ካላጠፏቸው የማይመለሱ ናቸው። ስቃያችሁን በማራዘም ሞትን በመንፈግ እንድትለምኑ በማድረግ የሚያጥፏችሁ ናቸው። መንገድ የለምና አንዱና ብቸኛው መንገድ ራስን ወዶና ፈቅዶ ፍትህ ላለበት የፍርድ ሂደት ራስን መስጠት ብቻ ነው። በኢትዮጵያ በሚቋቋመው ፍርድ ቤት በኔው በደሃው ጎጆ በዚህ በደሃው የልዑል የታመነ አገልጋይ አእምሮ የተቃወሰ እያላችሁ ከምትጠሩት ቅዠታም ከምትሉት እብዱ ቤት ለፍርድ ትቀርባላችሁ፣ ትዳኛላችሁ። እኔ ምንም በሉኝ፣ የፈለጋችሁትን ስያሜ ስጡኝ፣ አዎን ነኝ። ስድብ፣ ትችት፣ ነቀፋ ልብሴ ናቸውና ጎስቋላ ነኝ፣ አቧራ ብናኝ ነኝ። ማንንም ቁም ነገር የሚለኝም አይደለሁም፣ አዎን ነኝ። መቼስ አይደለሁም አልኩና የምትሉትን ሁሉ ነኝ። እርካታ ይስጣችሁ እንጂ ለእኔ ጭንቄ አይደለም። እውነቱ ግን ሌላ ነው። ልብ በሉ።
በዚህ ድሃና ኃጢአተኛ ላይ የእግዚአብሔር ጸጋና ኃይል ሲጨመርበት ግን ከአእምሯችሁ በላይ ከምታስቡትም ውጪ ይሆናል። ይህም ነው እየተከናወነ ያለው። ለእናንተ ከንቱ ብሆንም ለሰራዊት ጌታ እግዚአብሔር ግን የሚወደኝ ልጁ ነኝ። ፈጠረኝ፣ አሳደገኝ፣ በእድሜ ሁሉ መራኝ። ለንጽጽር መጽሐፈ ሳሙኤል ካልዕ ምዕራፍ 23 ከቁጥር 2 እስከ 7 ያለውን ይመልከቱ። በበረሃውና በእሳቱም አሳለፈኝ። ሰው ሊገምተው ከሚችለው በላይ በሆነ ሰቆቃ ባልወደውም ፈቃዱ ነበርና በዚያም ውስጥ ሞትን ጓደኛ አድርጎ አሳለፈኝ። ዝርዝር ታሪኩን ልተውና ዛሬ የማደርገው ሁሉ ከሱ በተሰጠኝ ትእዛዝና ፈቃድ ብቻ መሆኑን ልታውቁልኝ ይገባል። በቀደሙት 2 መልእክቶች ብዙም ስለራሴ የገለጽኩት ባይኖርም ዛሬ ግን በአባቴ የተፈቀደ በመሆኑ ለአምላኬ ምን እንደሆንኩ ታውቁ ዘንድ በመጠኑ እገልጻለሁ። ከሁሉም በላይ ግን አንድ ቁም ነገር ልታውቁ ይገባል። ይኸውም ማንኛውም ሰው በሱ ፊት እኩል መሆኑን ነው። የተከፈለውም የኃጢአት ዋጋ ለሁሉም የሰው ዘር የተደረገ የፍቅር ዋጋና መስዋዕት ነው። ልዩነት ያለው ግን በእኛ ፍቃድ ላይ ነው። በፍጹም ልባችሁ ነፍሳችሁና ሐሳባችሁ ካመናችሁትና ከወደዳችሁት የምትወደዱ ልጆቹ ናችሁ። እውነቱም ይኸው ነው። ከላይ እንዳልኩት እኔ ታናሽ ልጁ የልዑል ባሪያ፣ የሥላሴ ባሪያ፣ የድንግል ባሪያ፣ የአምላኬን በጎች ይጠብቅ ዘንድ በመልካምም ስፍራ አሳርፍ ዘንድ በአባቴ የታዘዝኩ ነኝ። የት ድረስ ነው ስልጣን ትሉ ይሆናል። ልዑል ነው ያዘዘኝ የሚመራኝ። ምድሪቱም በእኔው በትንሹ በኃጢአተኛው በሥላሴዎች በተወደደው ባሪያ ትገዛለች፣ ትመራለች። እኔ ለበጎች እኖራለሁ፣ ለቀበሮች ደግሞ ሞታቸው ነኝ። ቀሪ ሕይወቴ ለአባቴ ክብር ቃልና ፈቃድ መፈጸም መስዋዕት መሆን አለበት። እኔም እንግዲህ ይኸው ነኝ። ከእኔ ከባሪያው ጋር አብረው የሚከብሩ እጅግ የተወደዱ የተሾሙ የተቀቡ የታመኑ ሁሉ በተፈቀደው ሰዓት ወደ ብርሃኑ ማማ ይወጣሉ። ዛሬ በየትም ተጥለዋል፣ በየደጁ ወድቀዋል፣ በረሃብ ጠውልገዋል፣ በሰው ተንቀዋል፣ እንደ ውሻ ተቆጥረዋል። ወንጌልን በጨበጡ ተተፍተዋል፣ ተስቆባቸዋል። ከሃዲዎች መጫወቻ አድርገዋቸዋል። በአባታቸው ቤት ባይተዋር ሆነዋል። ይህ ግን አበቃ። ለንጽጽር የዳዊት መዝሙር 149ን ይመልከቱ። የልዑል ልጆች ከውርደት ወደ ክብሩ ማማ ሊወጡ በተወደደ አንደበታቸው ባማረ እግራቸው ምድሪቱን በአምላካቸው ቃል ሊያረሰርሱ ይገባልና ይሆናል። ማን ነው የሚነካቸው? ማን ነው የብርሃን ልጆች ፊት በክፋት የሚቆመው? በቃ ለንጽጽር አሁንም ኢዮብ 5 ከ17 እስከ 26 ያለውን ያንብቡ። የተዋህዶ ኦርቶዶክስ ቤተክርስቲያን ጉዳይ ላይ እጃችሁን ከማስገባት ተቆጠቡ። በውስጧም የሰገሰጋችኋቸው የምን ጉዳይ ይሁን የምን ሰራተኞቻችሁን ለእናንተ የሥጋ ሥራ የተሰማሩትን አስወግዱ። ቤተክርስቲያን በተመለከተ የሚቀጣት እግዚአብሔር ነው። አንድም ሰው እንዲነካት መብት የለውም። ተዋህዶ እምነት ላይ የማይዘምት ማን አለ? በእምነት መስመር ያሉ በሀገራችን ያሉ ካቶሊክ፣ ሙስሊም፣ ፕሮቴስታንት፣ ሌሎችም በውጭ ያሉ ካቶሊክ፣ ሙስሊም፣ ፕሮቴስታንት፣ ሂንዱይዝም፣ ቡድሂዝም ሁሉም ተቋም የቀስቱ በኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን ላይ ነው። በመንግስት መስመር ያሉ የራሴው መንግስትና እናንተና በኢትዮጵያ ጉዳይ ሁሌ የሚታመሙት የውጭ መንግስታት በሙሉ በውጭ ያሉ ዓለም አቀፍ ድርጅቶችና ተቋሞች በሙሉ ዘመቻቸው በኢትዮጵያ ተዋህዶ ቤተክርስቲያን ላይ ነው። በእነዚህ በውጭ የሚደገፉ የሀገር ውስጥ የተለያዩ ተቋሞች መዘመቻቸው በኢትዮጵያ የተዋህዶ ኦርቶዶክስ ቤተክርስቲያን ላይ ነው። ሁሉም ከአያት ቅድመ አያቱ የወረሰውን የተዋህዶን የማጥፋት ዘመቻ ሲፈጽምና ሲያስፈጽም እንጂ ሲጸጸት አላየንም። ዲያብሎስ ዓለምን ይነዳል የምንለውም ለዚህ ነው። ዓለም በሙሉ የእሱ ታዛዥ ነው። የእኛም መንግስት የት እንደቆመ ስለምናውቅ የማን የዘመቻ ምድብ ውስጥ እንዳለ ጠንቅቄ የማውቅ ነኝና ተጠንቀቁ። ማንም እምነቴን ሊቀጣ አይችልም። ቤቱን የማጸዳው እኔው የልዑል ባሪያ ነኝ። ሌባም ይሁን ቀጣፊ፣ ተኩላም ይሁን ምን በኢትዮጵያ ተዋህዶ ቤተክርስቲያን ውስጥ ያለውን ሁሉ ችግር የሚፈታው በራሱ በፈጣሪዋ እንጂ የሥጋ ዳኛ መብት የለውም። ደግሜ እላለሁ፣ በዚህ በአባቴም ቤት በእናቴ ቤት በወዳጆቼ ቤት የሚደረግ ጥፋት አይሆንልኝም እና አልራራም አልምርም። ደጋግሜም የማስጠነቅቀው ለዚህ ነው። ስለዚህ ከቤተ ክርስቲያን መሪ እስከ አገልጋይ ስር ድረስ ያሉትን በሙሉ ማንም ውስጧ እንዳይገባ
ቤተክርስቲያን ተዘመተባት እንጂ በማን ላይ ወጣች? ቤተክርስቲያን ገዳማት ተቃጠሉባት እንጂ የማንን እምነትና ማምለኪያ ነካች? ለንጽጽር መዝሙር ዳዊት 95-96 ቁጥር 13ን ይመልከቱ። መነኮሳትም ባህታውያንና አገልጋዮችም ተፈጁ፣ ተሰዉ፣ ተቃጠሉ እንጂ እሷ ማንን ነካች? ጅማ፣ አሰቦት፣ ገዳም፣ ጅጅጋ፣ ሐረር፣ ድሬዳዋ፣ ወለጋ ሁሉም ምስክር ናቸው። ነገ ቅድሚያ በፍርድ ወንበር የማየው ይህንን ነው። ከአሕዛብ እምነት ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት በመደመር የምትወነጅሉ የመንግስት ተቋማት ነገ በምንም መልኩ አትታለፉበትም። ፈጥናችሁ ታርሙ። ማንኛውም በኢትዮጵያ ውስጥ ያለ የእምነት ሰው ሊያውቅ የሚገባው ቢኖር መጪው አደጋ ከፊቱ የተደቀነው ፈታኝ እሳት ቀላል አይደለም። ከመሪ እስከ ተመሪ ያለ ሁሉ ይፈተሻል። ማን ያመልጣል? ማንስ ይሻገራል? አዎ በቀደምቶቹ መልእክቶች እንደተጠቀሰው ቅን፣ የዋህ፣ ትሁት፣ ፈጣሪውን የሚፈራ ሰው ይሻገራል። ማንኛውም የተዋሕዶ እምነት ተከታይ እንደ ቃሉ እየኖረ መሆኑን ይመርምር። ተመሳስሎ ማለፍ አይቻልም። የሚፈትሽ የሥጋ ዳኛ እንዳይመስል የእግዚአብሔር መንፈስ ቅዱስ እንጂ። ይህ ምክር በሰዓት እያለፉ ለሚወጡት የሚመለከት ነው። ወጣቶች፣ ሴት ወጣቶች እጅግ ታላቅ ቁጣ በእናንተ ላይ ነው። ምንዝርናን፣ ቅጥፈትን፣ ውሸትን፣ ሱሪ መወተፍን፣ ራቁት መሄድን እጅግ የከፋውን ስራ ሁሉ እየሰራችሁ ላላችሁ ለእናንተ የሚመጣው ሰዓት እጅግ ከባድ ነው። ወንዶችም እንዲሁ አመንዛሪ፣ ቀጣፊ፣ ውሸታም፣ ሌባ፣ እናት አባታችሁን የናቃችሁ ታላቅ ማክበርን የማታውቁ ስለሆናችሁ የእናንተ ዕጣ በታላቅ እሳት መበጠር ነውና ተዘጋጁበት። የተዋሕዶ እምነት የምትከተሉ ወጣቶች ለእምነት መቅናት ጥሩ ነው። እምነቱን በተግባር መግለጽ ግን መሰረታዊ ግዴታ ነው። ስለዚህ ከምንዝርና፣ ከውሸት፣ ከሌብነት፣ ከመጥፎ ሱሰኝነት፣ ሰው ከመናቅ፣ ከማዋረድ፣ ከመጥፎ ተግባሮች ሁሉ ራቁ። በእምነት ስም ንግድ የምታካሄዱ ሁለገብ የእምነት ነጋዴዎች እጣችሁ እጅግ መጥፎ መሆኑን እወቁ። 30 ማጠቃለያ። ባለ አእምሮ ነኝ፣ አስተዋይ ነኝ፣ አዋቂ ነኝ፣ ሁሉንም መመዘን ነኝ የምትል የሰው ዘር በሙሉ አድምጥ፣ ስማ። ምድርና ሰማይን የዘረጋ አምላክ ባሪያ እኔ የሥላሴ ባሪያ፣ ለእናንተ ደግሞ እብዱ በሽተኛው አእምሮ የተነካ ነኝ። አዎ ነኝ። ለንጽጽር የዳዊት መዝሙር 123-124ን ይመልከቱ። አባቴ ባከበራቸው፣ በወደዳቸው፣ በሾማቸው፣ በቀባቸው አገልጋይ በጎቹ ላይ እስከ ዛሬ ያላገጣችሁ ሁሉ እኔ ፊት እንደማትማሩ እንድታውቁ ፈልጋለሁ። ምሕረትን የምትለምኑት ከገፋችኋቸው የልዑል ልጆች ነው። እነሱ ሲምሯችሁ እምራለሁ፣ አለበለዚያ እናንተን የበግ ጸሮች አላልፍም። እንግዲህ እኔ ይህ ነኝ። በየትኛውም ዓለም ኑር፣ ሂድ፣ የምታገኘው እኔኑ የሥላሴ ባሪያና አገልጋዩ ነው። እምዳኝም እኔው ነኝ። በቃ እወቁት። የኢትዮጵያን ክብር እወቁት። የእምነት አርበኞችን አገር እወቁት። የብርሃንንም ፍርድ ምን እንደሚመስል ተረዱት። ባታምኑም እውነቱ ይህ ነው። ስለኔ በመጠኑ ተረድታችኋል ብዬ እገምታለሁ። ስንታይ ደግሞ ይበልጥ ሁሉም ይገለጣል። ለዘመናትም በእድሜ ስኖር ይህ የአባቴ ፈቃድ ሚስጥር በውስጤ ተሸፍኖ ኖሯል። ዛሬ ጫፉን ገልጫለሁ፣ ቀሪውን ደግሞ በጊዜው ይታውቁታላችሁ። ለንጽጽር መጽሐፈ ነገሥት ቀዳማዊ ምዕራፍ 18 በሙሉ ይመልከቱ። እንግዲህ ይህች ለእናንተ ለክፎች መጥፋት የምትተጋው ምድርና ባህሪዋ፣ ለልዑል ልጆች፣ ለድንግል ልጆች፣ ለከበሩ መላእክት ወዳጆች መጥፋት የምትተጋው ምድር ከቅጣት በኋላ ለሁሉም የእግዚአብሔር በጎች በረከቷን ትሰጣለች፣ ደስም ብሏት ታደርገዋለች። የልዑል ደስታ ደስታዋ ነውና። ጠላት ደግሞ ከእናንተው ጋር ወደ ሲኦል መኖሪያው ይካተታል። ምድርም ከክፉዎች፣ ከጠማሞች፣ ከተኩላዎች፣ ከቀበሮች፣ ከእባብ፣ ከጊንጦች፣ ከዘንዶ ትጸዳለች። 31 ትእዛዝ። አንድ ነገር እናስታውስ። በምድሪቱ ሕግ ንጉሥ፣ ፕሬዝዳንት፣ ጠቅላይ ሚኒስትር፣ ጄኔራል ሚኒስትር፣ ዳኛ፣ አቃቤ ሕግ ወዘተ ሁሉም በተሰጠው የስልጣን ክልል የመወሰን አቅም አለው። የወሰነውንም ውሳኔ ሕጉ በሰጠው የስልጣን ክልል ይወስናል፣ ተፈጻሚም ይሆናል። ያስራል፣ ይገላል፣ ያሳድዳል፣ ይወርሳል፣ ያሰቃያል፣ ይሰውራል ወዘተ። መሪም ከሆነ ጦርነት ያውጃል። ታዲያ ማን ስልጣን ሰጠ ቢባል ሕዝብ መረጠኝ፣ ባለው ሕገ መንግስትና ሕግ በተሰጠኝ ስልጣን ወሰንኩ የሚል ይመስል ይሰጣል።
የዓለም ገዢ መልሱ ይህ ነው። ወደ እኔ ስንመጣ ግን ማን ስልጣን ሰጠ? ስልጣን የት ድረስ ኃይል አለው? የመሳሰለው ጥያቄ ይነሳል። ዋጋም ተሰጥቶት ላይነሳ ይችላል። ይሁንና ለሚያዩ ይህ ነው መልሱ። የኔ ስልጣን ምድርና ሰማይን ከዘረጋው ፈጣሪ የተሰጠ ነው። እናንተም በሚነቅል በሚተግል ጌታ የምታመን ነኝ፣ የምጠበቅም ነኝ። ሁሉን የፈጠረ ጌታ አገልጋይና ባሪያ ነኝ፣ የተወደድኩም ልጁ ነኝ። ስለዚህ በስሙ ያመንኩበትን ከሱ የታዘዝኩበትን ሁሉ ትእዛዝ እገልጽ ዘንድ ስልጣኑ አለኝ። ከእናንተና ከዲያብሎስ አባታችሁ ያገኘው ስልጣን አይደለም። ሁላችንንም ከፈጠረ ከሚሽር ከሚያጸና የሁሉ ፈጣሪ የተሰጠኝ ስልጣንና መብት ነው። ትንቢተ ኢሳይያስ ምዕራፍ 43 በሙሉ ለንጽጽር ያንብቡ። 32 በመሆኑም ከዚህ የሚከተለው ትእዛዝ ወጥቷል። 2 በቀደሙት 2 መልእክቶችና በዚህ በሶስተኛው አፈጻጸም ውሳኔ የተገለጹት ቅጣቶች በሙሉ በመላው ዓለም ተፈጻሚ ሆነው ማንም የሰው ዘር ከዚህ ውሳኔ ውጭ አይሆንም። ስለዚህ በአባቴ በፈጣሪ ስም ይህንን ትእዛዝ ተፈጻሚ እንዲሆን እኔም አጽንቼዋለሁ። በፈጣሪ ስም አዛለሁ። ሁሉም ቅጣቶች ተፈጻሚ ሊሆኑና ሲከናወኑ የአምላኬን ምሕረትና ፈቃድ እስካልጠየቁ ድረስ እንዳይቋረጡ ወስኛለሁ። የአምላኬን ፈቃድ ጠይቄ አስወስኝበታለሁ። መሪም ተመሪም የእምነት መሪም ተመሪም ነገስታትም የጦር አለቆችም በምድር ስልጣን አለን የምትሉ ሁሉ ከሀገሬ መሪ ጀምሮ እግዚአብሔር በቀባቸው ልጆች ፊት አምናችሁ ዓለምንም ቅድመ ሁኔታ እስክትንበረከኩና የፈጣሪ ልጆች ክብር ልክ እስክታውቁ ድረስ ምሕረት አይኖርም። የስትንፋስ ጊዜ የለም። የመትረፍ ዕድል የለም። ሞትንም በቀላሉ ማግኘት አይቻልም። ትዕቢታችሁ ሙልጭ ብሎ እስከሚጠፋና ከንቱ መሆናችሁ እስክታውቁ ድረስ መጠኑን እያከበደ የሚሄደው ጥፋት አይገታም። ፈጽሞ ሊያጠፋችሁ ታዟልና። በማናቸውም የልዑል ልጆች ላይ የሚቃጣ የጥፋት ሐሳብና ዕቅድ ገና ሲታሰብ የሚጠረግ መሆኑን የዚህ ሐሳብ አመንጪ አቃጅ አዛዥ ምንም ዕድል የማይሰጥ መሆኑን በተጨማሪ ተወስኗል። የፈጣሪ ፈቃድ፣ ሐሳብ፣ ትእዛዝ፣ ውሳኔ፣ ምክር፣ ግሳጼ ሁሉም በዚህ የመጨረሻ ሰዓት በእኔ በታመነ አገልጋዩ በባሪያው ተገልጿል። በመሆኑም አንድም ሳይቀር ተፈጻሚ ይሆናል፣ እንዲሆንም ታዟል። ማናቸውም ሚዲያዎች፣ ፕሬሶች፣ መጽሔቶች፣ ጋዜጦች፣ ዌብሳይቶች፣ ኢንተርኔቶች፣ ፋክሶች ሁሉም የፕሮፓጋንዳ መሳሪያዎች በመላው ዓለም ራሳቸውን አንሰራፍታችሁ ያላችሁ ሁሉ ይህንን መልእክት ሳትጨምሩ ሳትቀንሱ አስተላልፉ፣ ለሕዝቡ ግልጽ አድርጉ። ይህንን የማያደርግ ማንም ይሁን ማን በየትኛውም ዓለም ይኑር ፍጹም በእሳት ይበላል። የተረፉትም ለፍርድ ይቀርባሉ፣ ያለ ምሕረትም ቅጣት ይቀጣሉ። መልእክቱን በአግባቡ ካስተላለፉ ደግሞ ታዘዋልና በምሕረት ይታያሉ። 8 ሁላችሁም የታመናችሁ አባቴ ልጆች፣ የኢትዮጵያ ተዋሕዶ ኦርቶዶክስ እውነተኛ ልጆች፣ በየትኛውም ዓለም ያላችሁ የልዑል ልጆች በሙሉ ይህን ልታውቁ ይገባል። ከፈጣሪ ጋር የራሳችሁ ግንኙነት እንዳላችሁ አምናለሁ። ስለዚህ በሰው ሁሉ ፊት መብራታችሁ የበራ ይሁን። በየዕለቱም በቅድስና ተግባራችሁን ተወጡ። ቅን፣ ታማኝ፣ ትሑት፣ ከዓለም ጉድፍ የራቀ ከስሜታዊነት የጸዳ እውነተኛ፣ ሁሉንም በፍቅር የሚያይ በማናቸውም የሥራ ዘርፍ የተጋ በሁሉም የኃላፊነት የታመነ ሁኑ። ሐመረ ውሃ ለፈጣሪ ፈቃድ ትእዛዝና ቃል ትጉ። አትፍሩ። በጠላት ፊት በጥንካሬ ቁሙ። በመላው ዓለም ለምትገኙ የየትኛውም ተዋረድ ባለስልጣኖች በሙሉ ሁሉም የፖለቲካ መሪዎች፣ ሁሉም ባለስልጣኖች፣ የሁሉም ዘርፍ የእምነት መሪዎች፣ የጦር አለቆች፣ የጸጥታ ኃላፊዎች፣ ዳኞች፣ ጠበቆች፣ አቃቤ ሕጎች፣ ባለሀብቶች፣ በከፍታም በዝቅታም የምትገኙ የጥፋት ሰራተኞች በሙሉ ይህ ትእዛዝ ተፈርሞ ከወጣበት ጊዜ ጀምሮ የልዑል የቅጣት እጅ በሙሉ ኃይሉ መለቀቁን እናንተን ማሳደድና ማጥፋት እንደሚጀምር ወቁ። ይህም በልዑል ስም ታዟል፣ ማንም ሊያመልጥ አይችልምና እኔም በአባቴ ስም በፈቃዱ መሰረት አጽንቼዋለሁ። ለጥቂት ጊዜ በስልጣናችሁ ብትቆዩ እንኳን በዚያው ትዘልቃላችሁ ማለት አይደለም። በተጻራሪው ማናቸውም የታዘዙ ጥፋቶች ሁሉ በእናንተ ላይ ተፈጻሚ እስከሚሆኑ ብቻ ነው። ከዚህ ትእዛዝ መውጣት ዕለት ጀምሮ የማንኛውም ሀገር ባለስልጣን
ቤትም ዓለም ያለ ገዢ ሁሉ ስልጣኑ ከንቱና የማይሰራም ተደርጓል። እንዲሆንም በአባቴ ስምና ፈቃድ መሰረት አጽንቼዋለሁ። ማናቸውም ኃላፊነትና ስልጣኖች በሙሉ በየትኛውም የዓለም ክፍል ውንና ዘላቂ ስልጣን የሚሆነው አባቴ ሲፈቅድ በስሙም እኔ ባሪያው ትእዛዙን ፈርሜ ወጪ ሳደርግ ብቻ ነው። ከዚያ ውጪ የምድር ባለስልጣን ሁሉ ስልጣኑ በፈጣሪ አምላኬ ትእዛዝ ተሽሯል። እኔም የልዑል ባሪያ በፈጣሪ ፈቃድና ስም መሰረት አጽንቼዋለሁ። በዚህ አፈጻጸምና በቀደሙት መልእክቶች የተጠቀሱት ማናቸውም መቅሰፍቶች ምድር ላይ የሰፈረውን ጨለማና ስርዓቱን ፈጽሞ ጠርገው እስከሚያጠፉና በምትኩ የፈጣሪ ፈቃድና ትእዛዝ እንዲሁም ውሳኔና የብርሃን ስርዓት እስከሚሰፍን የሚወርደው የቁጣ እሳትና በትር እንዳይቆም የሰውም ትዕቢት ፈጽሞ እስከሚጠፋ እንዲቀጥል እኔ የልዑል ባሪያ የሥላሴ ባሪያ የድንግል ባሪያ ምድርና ሰማይን ዘረጋው አባቴ የሰራዊት ሁሉ ጌታ እግዚአብሔር በሰጠኝ ስልጣንና ኃላፊነት መሰረት በፈቃዱና በስሙ ተፈጻሚ እንዲሆን እኔም በከበረው ስሙ ወስኛለሁ። በአባቴ ስም በልዑል ስም የማጸናው ጊዜያዊም ሆነ ዘላቂ ሹመት ሁሉ በየትኛውም የዓለም ክልል ተፈጻሚ ይሆናል። ይህ በሚጸናበት ስፍራ ሁሉ ሁሉም ነገር ሰላም ይሆናል። በረከቱን ቸርነቱን ሁሉ አባቴ ያፈሳል። በእውነት የጸናች የጌታም የብርሃን አገዛዝ ትሰፍናለች። ከዚህ ውጪ ከፍም ዝቅም የሚል ነገር የለም። ያኔ ብቻ ነው እጅግ የጤሰውና የነደደው የልዑል የሰራዊት ጌታ እግዚአብሔር ቁጣ መስከን የሚጀምረው። ከዚህ ውጪ የሚጨመር የሚቀነስ ነገር የለም። አበቃ። በእርግጥ ተረዱ፣ አበቃ። ማንም ከላይ ከተጠቀሱት ትእዛዞች ሊሆን አይችልም። ቢሞክርም በሰዓት ይጠረጋል። አባቴን ፈጣሪ ለኔ ለሁሉም የሆነውን አምላኬን አመሰግነዋለሁ። ለእናቴ ለድንግል በውጣ ውረዱ በሕይወቴ ሁሉ ያልተለየችኝን ከልቤ አመሰግናታለሁ። ለወዳጆቼ እጅግ ለምወዳቸው ፈጥነው ለሚያዳምጡኝ እንደ ዓይናቸው ብሌን ለሚጠብቁኝ ሊቀ መላእክት ገብርኤል፣ ሊቀ መላእክት ሚካኤል፣ ሊቀ መላእክት ሩፋኤል፣ ሊቀ መላእክት ፋኑኤል፣ ሊቀ መላእክት ራጉኤል፣ ሊቀ መላእክት ኡራኤል፣ ሊቀ መላእክት ሳቁኤል ለከበሩ የብርሃን መላእክት ሁሉ ምስጋናዬ ከልብ አፈሳለሁ። ለአባቶቼ፣ ለእናቶቼ፣ ለወንድሞቼ፣ ለእህቶቼ፣ ለልጆቼ የአባታችን የእናታችን የወዳጆቻችን በረከት ቸርነት ጥበቃ ፈጽሞ አይለያችሁ። የልዑል የሰራዊት ጌታ እግዚአብሔር ልጆች ጽኑ፣ አይዟችሁ። ይኸው የተጠበቀው ሰዓት ደረሰ። በጸሎት በጾም ትጉ። ሁሉንም ለሚያውቁ አባታችን ሸክማችሁን ሁሉ ንገሩ፣ አሳርፉ። በአመፅ ውስጥ አትግቡ። ስራው ሁሉ የእግዚአብሔር ነውና የሥጋ ድጋፍ አይፈልግም። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ይባርካችሁ። አሜን። ከታመነው ከተወደደው የልዑል ባሪያና አገልጋይ ከታመነው የድንግል ልጅ ከታመነው የከበሩ መላእክቶች ወዳጅ ተጻፈ። ፊርማ ቀን 19/7/2001 ዓመተ ምህረት አመሰግናለሁ ይላል። እንግዲህ ወንድም እህቶቼ መልእክት 3 ይኸው እንደሰማችሁት ነው። በመጨረሻው ሽፋኑ ላይ ዓለም እወቅ ኢትዮጵያ የተባረከች የዓለሙ ገዥና መሪ ነች ይላል። እንግዲህ ከዚህ በላይ ቀጣዮቹ መልእክቶች ቁጥር 4 ቁጥር 5 እና ቁጥር 6 በክፍል 3 ተጠቃለው ይቀርቡላችኋል። ይህ መልእክት 3 ግን ራሱን ችሎ በክፍል 2 ውስጥ ተካቶ አልቋል ማለት ነው። ከልብ ስላደመጣችሁ አመሰግናችኋለሁ። እግዚአብሔር ይመስገን። የሰራዊት ጌታ እግዚአብሔር ስሙ ይባረክ። ድንግል እምዬ ስሟ ይባረክ።